ማርቲኔዝ ኤርሊንግ ሃላንድን ቀጥ አድርጎ ጨዋታውን ስላጠናቀቀ ለነስኮልስ ስላቅ ለተሳለቁበት ለነዛ የቀድሞ ተጫዋቾች ሀፍረት ነው። ምን ያድርግ ይሄ ልጅ ከጉዳቱ ውጪ በዩናይትድ መቼም ማንቸስተር ዩናይትድ በተዳከመበት ጊዜ እንደው ማርቲኔዝ ደክሞ ያውቃል ወይ? ሁልጊዜም የበኩሉ ከመስጠት ወደ ኋላ ብሎ አያውቅም። እና እንደዚህ ያለ መሳለቅ ይገባዋል ወይ? በዚህ ላይ የገዛ ተጫዋቻቸው ነው። እነሱ የሚከተሉት የሚደግፉት ክለብ፣ እነሱ የገነኑበት ታሪክ የሰሩበት ክለብ እና ይሄ ነገር ከጨዋታው በኋላም ሊሳንድሮ ማርቲኔዝን አናግሮታል፣ መልስ እንዲሰጥ አድርጎታል። ያ ኦብቪየስሊ ጋዜጠኞች ጠይቀውት ነው፣ ምን መልስ አለ ብለውት ነው። ሃላንድ ጨዋታውንም አልጨረሰም፣ አይችለውም ነው የተባለው እኮ። ሃላንድ ተሸክሞት ነው ጎል የሚገባው ሲል ነበረ ከሳቅ ጋር ስኮልስ። እና ማርቲኔዝ ምን አለ? ስኮልስ የፈለገውን መናገር ይችላል። ጋዜጦቹ ላይ እንደምታዩት ነው። የእሱ ንግግር በትልቅ ርዕስነት ነው የወጣው። ስኮልስ የፈለገውን መናገር ይችላል። ቀድሞም ነግሬው ነበር እኮ እኔን መተቸት ከፈለገ ወደ ቤቴም ይሁን ወደ ፈለገበት፣ እኔ የትም ቦታ ይሁናል፣ ወደ ቤቴም ይሁን ወደ ፈለገበት መጥቶ ሊነግረኝ ይገባል። ሁሉም በቴሌቪዥን ማውራት ይችላል፣ ግን ፊት ለፊት ስታገኛቸው ማንም ምንም አይልም ይላል። ማንም ምንም አይልም፣ ምንም አይናገርም። ለእኔ ምንም ይበላል፣ ግድ አይሰጠኝም። ትኩረቴ መሆን ያለበት ፐርፎርማንሴ ላይ ነው